2 አመት ተጀናጅኜ መጨረሻ ላይ አልተገረዝኩም አለኝ። ማን ነው? ወንዱ ነው ወይ ጓደኛሽ ነው? አልተገረዝኩም አለ። ድንግል ነው ውዴ፣ ድንግል ነው። አልተገረዝኩም አለ። ኧረ ተይው ውዴ ይቅርብሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አይበጣውም ውዴ፣ ደስ አይልም። የደንቢዋ ከዚህ በኋላ ሚውት እንዳታበል። ዲሴምበር 3 እሱ አስረግዞ እስራኤል ሄደ። አንቺ ኖቬምበር ስንት ወለድሽ? 27 በላው። ይውልኝ ጉድ ሰሙልኝ ጉድ። አመት ሊደፍን 6 ቀን ሲቀረው ኖቬምበር 3 ዲሴምበር 3 የተረገዘ እርግዝና ኖቬምበር 27 ከተወለደ ከኖቬምበር 27 እስከ ዲሴምበር 3 ያለው ልዩነት 6 ቀን ነው እና አምኖ ተቀበለ ልጄ ነው ብሎ አምኖ ተቀብሎ ነበር። ግን እሷ ፎቶውን ራሱ ልካለታለች። ትጠይቂያታለሽ። እሺ ፎቶ ውስጥ ልክለት የመጀመሪያው ፍቅረኛ ነበር የሚመስለው ልጅ። ፎቶውን ስትልክለት የመጀመሪያው ፍቅረኛዬን ነው የሚመስል ልጅና ፎቶውን ላኪልኝ ይለኛል። ቆይ ሄለን ከይቅርታ ጋር የመጀመሪያ ፍቅረኛሽ ማለት ይሄ እስራኤል ከሄደ ውጪ ከሱ በፊት ሌላ ፍቅረኛ ነበረሽ? አዎ ነበር። እና ልጅሽ የመጀመሪያ ፍቅረኛሽን ይመስላል መልኩ? ያው ይመስላል መሰለኝ። ሴትዮ እየቀለድሽብን ነው። እንደዚህ ጋር 7000 ምናምን ሰው አስቀምጠሽ እያላገጥሽብን ነው። ቀልድኩ አይደለም። የወለድሽው ከዚህኛው ከሆነ ያረገሽው ከዚህኛው ከሆነ እንዴት በመንፈስ ነው? እንዴት ነው የድሮ ፍቅረኛሽን ልጅሽ የቀድሞ ፍቅረኛሽን ሊመስል የሚችለው? እንዴት ነው ከዚህኛው ተወልዷል እያልሽ ሀውካም? እሺ እንሰማለን። አንፈርድ እኔ ያለ ልጁ ያንተ ነው ብዬ ከሀገሬ መውጣት ስለምፈልግ ነው ከሱ ጋር ለመሄድ ህይወቴን ለመቀየር እንጂ እሱ አይደለም የሱ ነው። ኧረ ልናብድ ነው። ህይወቴን ለመቀየር ልጁ ያንተ ነው ብዬ ከሀገር መውጣት ስለምፈልግ አልሽ እና ታዲያ ለዛ ከሆነ የሱ አይደለም ወይ ስልሽ የሱ ነው ምንድን ነው የምትይን አንቺ? ኧረ ተይ በትክክል አስረጅን። ዞሮ ከዛም በኋላ እኔም ወደ አረብ ሀገር መጣሁ። እሷን 2013 ላይ ተከትያት መጣሁ። ልጅቷ በቃ ከልጅቷ ጋር ማውራት ሲጀምሩ ልጅሽን ለማን ሰጠሽ? ልጅሽን የት አድርገሽ ነው አረብ ሀገር ሄድሽ? ለቤተሰብ። እሺ ቆይ አሁን ያው ኤርፖርት ነው የሚጠብቀኝ። አይ እሱ አይጠብቅም። ግን ምን ይመስልሻል አቡዬ ሌላ ገብቶ ይሆን? ለምንድን ነው እንዲሙት ያልሽለት? ምንድነው ነገሩ? አልገባኝም። እኔ አላውቀውም። እሱ አሁን ባያወራኝ አረብ ሀገር ኢማራት ቻርቻ ነው ያለው። አብጄ ወይ ሞቼ ነው የምታስገቡኝ ወይ ለቅቄ ነው የሚገባው። ኧረ በእናትሽ ተይኛ፣ ብዙ ችግረኛ አለብን ጋይስ። እሱ ማያወራኝ ከሆነ ከሻርጃ ሬሳዬ ነው የሚወጣው እያለች ነው እህታችን። እንዴ ጉድ ፈላ። አንቺ እየቀለድሽ ነው። እናቴን እንሳኝ ብዬ አቡ ቀልድብሻለሁ። ፎቶ እለጥፍልሻለሁ እንደልታምንኝ። ቲክቶክ ካልገዛብሽ ግቢ ወደ ኢትዮጵያና ግቢው። እሺ ካለው አገባለሁ። ይኸውልሽ እንደዚህ ይኸውልሽ ወንድ ልጅ ማለት ነው ምትለምነው ያለ አንተ አልኖርልም ምትል እናቴ ትሙት ልንገርሽ። ስንት አመትሽ ነው? እድሜሽ ስንት ነው አንቺ? እኔ አሁን ኢዳር 27 25 አመቴን ይይዛለሁ። እሱ ደግሞ 24 አመቱን ይይዛል። 2 አመት በልኛለሽ ነው። ሀቡዬ የኔ እመቤት ሰላም ነው አለሁልሽ። እንዴት ነሽ? ወይኔ ሀቡዬ ልቤ ሁሉ ደነገጠ ዛሬ አንቺ እኔ ስላስገባሽኝ። ወይኔ ልቤ ደነገጠ ሀቡዬ እናቴ። ወይኔ 20 ደቂቃ ብቻ ነው ያለሽው። እንዴት አባቴ ላውራሽ? ወይኔ የሞተች እናቴ የመጣች መሰለኝ። ወይኔ አንቺ ስታስገብኝ ዛሬ ወይኔ ልቤን ሀቡ 20 ደቂቃ የማይበቃሽ ከሆነ ችግር የለውም። ጌሙን 3 ሰዓት አደርገዋለሁ። ማርዬ የኔ ውድ ወይኔ ዛሬ ስላስገባሽን አመሰግናለሁ የኔ ውድ የኔ ማር። አፌ ሁሉ ተሳሰረ። 3 ወሬ ነው አንቺን መከታተል ከጀመርኩ ማርዬ። አንድ ቀን አግኝቼ አላቅም የኔ ውድ ታካሚ ነኝ። የአይምሮ ታካሚ ነኝ። በሽተኛ ነው የሆንኩብሽ እህቴ በስደት ማለት ነው። እቺን 20 ደቂቃዋን ቶሎ ብዬና አወራሻለሁ አቡዬ። ይኸውልሽ ጓደኛ ነበረኝ አቡዬ። እሱ ወታደር ነው፣ እኔ ደግሞ እዚህ ዱባይ ነው የምሰራው። የኔ ቆንጆ ሰው ነው ያስተዋወቀን፣ አምኜው ማለት ነው አቡዬ።
273,000 ብር ልኬበት ማለት ነው ቦታ እንገዛለን ብሎኝ የራሴ ጓደኛ ደግሞ አስተዋውቂያት ማለት ነው። እሷ ያላወራች ጉድ የለም ለሱ ማለት ነው። ቀጥ አድርጋ ለሱ ያላወራችው ነገር የለም ልጁ ማለት ነው። ቀጥ አድርጋ ከኔ ላይ ወስዳ ማለት ነው። እሷም ፎቶዋን ፕሮፋይል አድርገ እሷም የሱን ፎቶ ፕሮፋይል አደረጉ። ይደራረጉ ምንም ማለት አይደለም። አቡዬ እኔ ስለሱ አይደለም አታለኝ ግን ሸውዶኝ ማለት ነው። ትሞት በሰው ሀገር ብሎ አቡ እሱስ የፈለገውን ያድርገኝ። የስንት ዓመት ጓደኛዬ እንዴት እንደዚህ ታደርገኛለች? አቡዬ አልቻልኩም። እኔም ቤት ዛሬ ስላስገባሽኝ አመሰግናለሁ። አቡዬ አልቻልኩም። ማውራት ተንቀጠቀጠ ሰውነቴ ሁሉ። 3 ወሬ ነው አንቺን መከታተል ከጀመርኩ አቡ። ጓደኛዬ በላችኝ አቡዬ። እዚህ ዱባይ ነው የምትኖረው። እሱ ሶማሊያ ነው የሚኖረው። አምኜው ቦታ እንገዛለን ብሎኝ ማ ይገዛልናል ብዬ ስጠይቀው አቡ አጎቴ ነው የሚገዛልን አለኝ። መሰለኝ አልሸወድም ነበር የተሸወርኩ። እሱ ሲሸውደኝ ጓደኛዬ እንዴት ትሸውደኛለች? ሌላኛዋ የእሷ ጓደኛ ናት ህይወቴን ያዳነችኝ። እኔ አላቃትም። እሷ ናት እኔ ላይ ጽፋ ማለት ነው አቡዬ በፌስቡክ ፈልጋኝ የኔን ፎቶ ትልክባታለች። እችኛዋ ማለት ነው። አንድኛዋ ደግሞ እንደ እቺ ልጅ ምን አይነት ሰው ናት? እቺ ምን አይነት ሰው ናት ትላለች። የኔን ቆሻሽነት ብቻ ነው የምታወራው አቡ